ሰላምና ጤና ለመላው ኢትዮጵያውያን ወገኖቼ እንደምን አላችሁ እያልኩኝ ዛሬ እንግዲህ በሚገርም ሁኔታ የተለየ መሬት ነው የማመጣላችሁ ለገበያው። እኛ እንግዲህ በምንታወቀው ብዙ የዚህ አገር ዲቨሎፐሮች ወይም ዲቨሎፕ የሚያደርጉ ቤቶች የሚሰሩ ትልልቅ ካምፓኒዎች ከኛ ጋር ይሰራሉ። ብዙ ጊዜ እኛ የምንታወቀው ትልልቅ መሬቶችን በማቅረብ ነው። ዛሬ ያመጣሁላችሁ መሬት እንግዲህ በላውደን በሰሜን ቨርጂኒያ ውስጥ የሚገኝ ነው። ከዲሲ ማለት ወደ 1 ሰዓት ቢርቅ ነው። እንግዲህ እዚህ አካባቢ ላይ ትልልቅ መሬቶች አሉ። ይህን መሬት ለየት የሚያደርገው ስትሪም አለው፣ የራሱ የሆነ ውሃ አለው። ስፋቱ ደግሞ በጣም ትልቅ ነው። ወደ 400 ኤከርስ ነው እኛ የምንለው። እንግዲህ በካሬ ሲሰላ ወደ 1 ሚሊዮን በላይ ካሬ ነው የያዘው። በጣም ሰፊ ነው። ይሄ ቦታ የሚፈልገው ያው ከብት በማርባት ለሚጠቀሙ ሰዎች ወይም ደግሞ ትልልቅ ቤቶችን ለመስራት፣ ለምሳሌ እያንዳንዱ 1 ኤከር ላይ እንግዲህ 400 ኤከር ነው ብያቸዋለሁ። እዚህ ዞኒንግ የሚፈቅደው እያንዳንዱ ቤት አትሊስት 1 ካሬ ሜትር እንዲኖረው ነው እና ይህን መሬት ገዝታችሁ ፐርሚት አውጥታችሁ ፍቃድ አውጥታችሁ እንግዲህ እስከ 400 ቤቶችን መስራት ትችላላችሁ። ከዛ በተረፈ ደግሞ ፐርሚት አውጥታችሁ ለሌላ ትልልቅ ዲቨሎፐሮች መሸጥ ትችላላችሁ በትርፍ። አይ ደግሞ ካላችሁ እዚህ አካባቢ ላይ በጣም እንግዲህ መብት አላችሁ፣ ያለው ዞኒንግ ይፈቅዳል ከብት ለማርባት፣ ፈረስ። እንግዲህ እዚህ አካባቢ እዚህ ሀገር ብዙ የበግና የፍየል ስጋ የሚሸጡ አሉ። እንግዲህ ብዙ ቤቶች የኢትዮጵያ ቤት ወይም ሀላል ቤት ይባሉ እዚህ እንደዚህ አይነት መሬት እየገዙ ነው ከብት የሚያለቡት ማለት ነው። እና ይህንን መሬት ለመግዛት እንግዲህ ለሚፈልጉ ወገኖቼ በመላው ዲሲ፣ ቨርጂኒያ፣ ሜሪላንድ የተለያዩ ቦታ ያላችሁ ኢትዮጵያ ወገኖቼ እዚህ ከታች ባስቀምጡላችሁ ቁጥር ታገኙኛላችሁ። እንግዲህ እነሱ የሚጠይቁት ሻጮቹ የሚጠይቁት $5 ሚሊዮን ነው። ድርድር የለውም ዋጋ ላይ። ቦታው በጣም የሚያዋጣ ቦታ ነው። በጣም የማይገኝ ቦታ ነው። ያው የራሱ ውሃ ያለው እንግዲህ ከብት ስታለቡ እንግዲህ ታውቁታላችሁ ውሃ እንዴት አስፈላጊ እንደሆነ እና ደግሞ ወደፊትም ትልልቅ ቤት ለመስራት እንግዲህ ብዙ የሚያዋጣ ቦታ ነው። ይሄ ሁነኛ የሆነ አካባቢ ላይ ያለው ደግሞ ጸጥ ያለ ነው። እኛ ራሱ እዛ ውስጥ ገብተን መውጣት አቃተን ከደስታ የተነሳ። አንደኛ የአየሩ ንጹህነት፣ ሁለተኛ ውሃ ላይ ነበር። እኛ ትንንሽ ካያክ ይዘን ነበር። ጠዋት የሄድን እንግዲህ ስንጨርስ ወደ ማታ ላይ ነው ጨርሰን የወጣነው እና እንደዚህ አይነት መሬቶችን ለመግዛት ለሚፈልጉ ወገኖቼ በሜሪላንድ፣ ዲሲ፣ ቨርጂኒያ በማንም ቦታ ያላችሁ እንግዲህ ባስቀመጥኩላችሁ ቁጥር ኮንታክት አድርጉኝ። እንግዲህ በሌላ ፕሮፐርቲ እስከምንገናኝ ድረስ እያመሰገንኩኝ ከአክብሮትና ሰላምታ ጋር ቻናሌን በመጫን በመደገፍ እንግዲህ ሰብስክራይብ ያደርጋችሁ ደግፉኝ እላለሁ። አመሰግናለሁ።